ሰላም ጤና ይስጥልኝ እንደምን ቆያችሁ ጊዜያችሁ መልካም ጥሩ እንደነበር ተስፋ አደርጋለሁ። ዛሬ የአይካን 87 ፌሎሺፕ ፕሮግራምን አፕላይ እንድታደርጉ ይዤላችሁ መጥቻለሁ። በዚህም ፌሎሺፕ ላይ እነማን መሳተፍ ይችላሉ፣ አላማውስ ምንድነው፣ የሚገኘው ፋይናንሻል ቤኔፊት ምንድነው የሚለውን ይዤላችሁ መጥቻለሁ። ይህ የአይካን 87 ፌሎሺፕ ፕሮግራም የሚካሄደው በኦማን ነው። አላማው ምንድነው፣ የተለያየ ባክግራውንድ ያላቸው ሰዎች በኢንተርኔት ገቨርናንስ እና ፖሊሲ አክቲቭ ላይ ኮንቨርሴሽን እንዲኖር ወይንም ደግሞ ውይይት እንዲያደርጉ መጋበዝ ነው የዚህ ፌሎሺፕ ዋናው አላማው። የዚህ ፌሎሺፕ ላይ ፓርቲሲፔት በምናደርግበት ሰዓት ላይ ኢትስ ፉሊ ፈንድድ ከቨርድ የሆነ ፌሎሺፕ ነው። ምንድነው ጥቅሙ? የአየር ትኬትን ጀምሮ የተለያዩ ፍሪ አኮሞዴሽን አለው። ይሄ ሜንተርሺፕ ኤንድ ትሬኒንጎች፣ የቪዛ ኮስት እስከ $200፣ ስቴፕ አፕ እስከ $500 ከቨር ይደረጋል። ኤንድ የተለያዩ አይካን ግሎባል ሚቲንጎችን አክሰስ የማድረግ ኤንድ ደግሞ ከተለያየ ኢንተርናሽናል ኤክስፐርቶች ጋራ ኔትወርኪንግ መፍጠርም እንደነዚህ አይነት ነገሮች ኤንድ ትራቭል አሲስታንስ ከዚህ ፌሎሺፕ የምናገኛቸው ፋይናንሻል ጥቅሞች ናቸው ማለት ነው። እንደ ኤሊጂቢሊቲ ክራይቴሪያ የተቀመጠው ነገር ምንድነው? የማንኛውም ሀገር ዜጋ አፕሊኬሽኑን ማስገባት ይችላል። ነገር ግን አፕላይ ማድረግ የሚችለው በአይካን ዌብሳይት ላይ ብቻ ነው ሰብሚት ማድረግ የሚችለው አፕሊኬሽኑን። ኤንድ አፕሊካንት ወይንም ደግሞ ካንዲዴት መስት ቢ አትሊስት 21 years old መሆን አለበት። ቢያንስ 21 ዓመት እና ከዛ በላይ መሆን አለበትኝ ይሄን ፌሎሺፕ ፓርቲሲፔት ለማድረግ። ሌላው ደግሞ ይሄ የአይካን ኮርሶችን የወሰደ መሆን አለበትኝ። እዚህ ጋር የተለያዩ ክራይቴሪያዎች ተቀምጠዋል። ሊንኩን አስቀምጥላችኋለሁ። ይሄን ክራይቴሪያ የምታሟሉና በኢንተርኔት ገቨርናንስ ዙሪያ ላይ ኢንተረስት ያላችሁ ፓርቲሲፔት ማድረግ ትችላላችሁ። ላይ ያሉትኝ ጠቃሚ የሚባሉ ፋይናንሻል ቤኔፊቶች ስላሉት ማለት ነው። ዴድላይኑ የሚሆነው አፕሪል 19 ነው። የአፕሊኬሽኑን ሊንክ ከስር አስቀምጥላችኋለሁኝ። ያላችሁን ለዚህ ፌሎሺፕ ኢንተረስቲንግ ከሆናችሁ ወይንም ደግሞ መሳተፍ የምትፈልጉ ከሆነ መሳተፍ የምትችሉበትን ወይንም አፕላይ ማድረግ የምትችሉበትን ሊንክ ከስር አስቀምጥላችኋለሁ። መልካም እድል።